ወርቅ ለብሰሽ ቢያይሽ እኮ ዳይመንድ ስለሌላት ነው ብሎ በሚያላግጥብሽ ዓለም እኮ ነው የምትጨነቂለት። አይታይህም? ሰላም የኔ ተወዳጆች እንደምን አላችሁ? አለን ይመስገን። ዛሬ እንግዲህ አሪፍ ሪያክት የምናደርግባቸው ጸደይ ቪዲዮዎች አሉ። እንግዲህ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ አብራችሁን ቆዩ። ወደ ቪዲዮ። ወርቅ ለብሰሽ ቢያይሽ እኮ ዳይመንድ ስለሌላት ነው ብሎ በሚያላግጥብሽ ዓለም እኮ ነው የምትጨነቂለት። አይታይህም? ደንዝዘሃል፣ ቀዝቅዘሃል። በዚህ ቤት ውስጥ ተቀብረህ እየኖርክ ምንም ነገር አይታይህም። እኔ ግን እየሞትኩ ነው። ያንተ እህት መሆን ሲኦል ከመኖር አይለይም። ተረጋጊ ብለህ ቀስ በይ ብለህ ሁሉም ጥለውኝ ሄዱ። ሁሉም ተቀየሩ። የት ይደርሳል ያልከው የደረሰው ምንድን ነው የሚያስደስት? ምንድን ነው የሚያኖርህ? ኋላ ቀር መሆኔ ኋላ መቅረቴ ነው ያኖረኝ። ከሰው ጋር መሮጥ አልወድም። የኔም የህይወት እርምጃ በሰው አይለካም። ቀድሞኝ የነበሩት ሮጡ፣ ደረሱ፣ ከዛስ ተሰነካክለው ቆሙ። ማጣት ያማላ፣ መግደል ያስንቃላ። በማን ተለክቶ በማን ተሰፍሮ ነው ከሌ ያነሰ ከሌ በለጠ የሚባለው? ያንቺ ህይወት ያንቺ ነው። ወርቅ ለብሰሽ ቢያይሽ እኮ ዳይመንድ ስለሌላት ነው ብሎ በሚያላግጥብሽ ዓለም እኮ ነው የምትጨነቂለት። የሰው ልጅ አይጠረቃም። አይደለም አንቺ ለፈጣሪው ሳይቀር እኮ አቃቂር የሚያወጣ ግብዝ ፍጡር ነው። ማን በሰፈረው ተለክተሽ ነው ጎደልኩ ያልሽው? ተሰቃየሁብህ እኮ። ልቀቀኝ፣ ልሂድ፣ ልብረር፣ እንደፈለግኩ ልሁን። ዳድ ጊዜ ሄቶች ካቃተኝ እመለሳለሁ። ክንፋቸውን ተሰብረው ወደ ጎጆቻቸው የተመለሱ ወፎች አይተሽ ታውቂያለሽ? ግድ የለሽም፣ ሁሉም እንዲሮጡ ፍቀጂና አንቺ ግን ከኋላ ቀሪ። ምናልባት መቀደምም እኮ ለመትረፍ ይሆንሻል። ገና እኮ ነሽ። እናንተ ማግኘት እንጂ ማጣት አልለመዳችሁ። እናንተ ማፍቀር እንጂ መታገስ አታውቁ። ውደዱኝ፣ ስጡኝ፣ አድርጉልኝ የሁሉም ሰው ጥያቄ ነው። ተቀባይ መሆን እኮ የመጎዳት ውጤት ነው። መታየት፣ ማሸብረቅ፣ መዋብ ከመኖር ቀጥሎ የሚመጣ ነገር ነው። ከኋላ ቀሪና ራስሽን ብቻ አዳምጪ። ድንግል ማርያምን የተሸለመው እኮ ከኋላ የቀረው ቅዱስ ዮሐንስ። የምር ያበደ ስራ። አንዳንድ እህቶቻችን በጣም ገራሚ የሆነ ምክር ነው። አጠቃላይ በቃ ሴቶች ራሱ የሚገርም ነው። ካልቀደምኩ ባሁን ዘመን ላይ ያለን ሁሉም ካላየን እያለን በቃ ወዲያና ወዲህ እያለን መጨረሻ ላይ ልባችን ተሰብሮ አቤት ተሽማቀን ለምንቀመጥ አሪፍ መልእክት ነው። ሌላ ታሪክ የምር ያበደ ነው። ቴንክ ዩ ያ ውስጤን ስላወራህልኝ። ሰላም። ህይወት ላንተ ምንድን ናት? ህይወት ለኔ ሚስትህ ናት። ከተጋባን ወደ 33 34 ዓመት ሆኖናል። በዚህ የ34 ዓመት የትዳር ቆይታችን በርካታ ችግሮችን ወልዳልኛለች። አሁንም እርጉዝ ናት። ምንድነው አልኩት? ታውቃለህ ህይወት ላንተ ምንድን ናት እኮ? የባለቤቴ ስም ነው ህይወት ነው እንዴ? እኛም እንደዚህ ነው ግራ ግብት ያለን። ጭራሽ መጨረሻ ላይ ባለቤትሽ ምን አላለ? እንደዚህ ነው ግራ ያጋባችን። እኛ ደግሞ አይዞህ ኧረ ሰበረው ዘንድሮ ከባድ ነው። ኧረ ተውኝ። ኧረ ይሄ ደግሞ ከባድ ነው። አጣም ማስቀመጠው እኮ በእናታችሁ እንዴ! ኧረ ጉድ! ወፈር ያለ ከኋላ ቦርቀቅ ያለ እና ፈታ በሉበት ይላል። ወፈር ያለ ዝግጁ ነሽ ማለት? ዝግጁ ነኝ። በረከት ማርቆስ ሰላም ነው? አሎ ሰላም ነው? አቤት። ኦኬ አለን። እሺ የሰማከ ነበረ። ያው ፈረሱም ያው ሜዳውም ያው ማህሌትን ማውራት ትችላለህ። ዘናጀል እሺ ቦርጫ አለኝ
ቦርቀቅም ብያለሁ። መሬትም አለኝ እዛ ቆየ ፈጬ ሌላ ምንድን ነው? ታዲያ ዘግተው የለም እንዳትሰማ መስ ማለት አይ እየሰማሁ ነው። አውሪዋ እሺ አውሩ። እኛ ዝም እንላለን። በቃ እናንተ አውሩ፣ ተጠያየቁ። ጠይቃት ማለት መሬቱ ምን ጋር ነው? ማለት እዛ ቆየ ፈጬ ኮንዶሚኒየሞች ውስጥም አለ፣ በዛ በዳር ላይም አለ። የኛ ነው ብቻ አትልፍ። እሱ አሳስብም። እሱ እውነት ነው። የኛ ነው። እሺ እንደት ነሽልኝ እናቴ? እናቴ ሄሎ አያችሁ፣ አትሰማም። እሷ ንብረት ቆጠራ ላይ ነች። ሄሎ ሄሎ ይሰማል ማለት እኛ እኮ ቁም ነገር መስሎን እኮ ነው። ቀልድ ነው እንደያዛችሁት። ይቀልዳሉ አይደለም። እዚህ በጣም ሙቀት አለ፣ ፀሐዩና ላርገብግብልሽ ላርገብግብልሽ ማለት ኧረ ወይ ሰኮላሽ ብለዋለች። በቃ ንብረት ቆጠራ ላይ ነው ያለችው እሷ። ላርገብግብልሽ ኧረ እነዚህ ትዳር አገናኝ ሌላ ታሪክ ውስጥ ገብተዋል። ኧረ ተው ተው፣ ወይ ጉድ! ኧረ የአረብ ቀልዶች ይላል። ኦኬ በስፖንጅ መሙላት ነው ውሃ ጆግ ውስጥ ማለት ነው። ድቀስ الاسود سريع الاسود سريع ابو عميدو الاسود سريع ቀድሞ ይመጣል። ቀድሞ እየሞላ ያለው ይሄ ነው። الاسود سريع والله راح ጌታ ሆይ ሄዱሽ راح يفوز عارف راح يفوز There she goes again. እሱ ምንድን ነው የሚያፈራፍራቸው? እሱ ነው የወደቀው። ኧረ ወይኔ! ኧረ በማይቀልደው እኮ። ኧረ ሌላም አለልህ እንዴ? ኧረ እነሱ ነው ማለት ነው። ወይኔ ጭራሽ የምን ጫማ አደረገው ነው ላይ如果不是亲眼所见，我是万万不敢相信的。ኧረ እናንተ ደግሞ ከፋ እንዴ! ቢያት እኔ እንጃ ምን እንደምል አላውቅም።
ከባድ ነው ይሄማ እንዴ! The skylight on fire. 1, 2, 3, 4, 5. 1, 2, 3. ሂሳብ እየሰራች እኔ ቦን እኮ እንደዚህ እየዘፈነች ነው ደግሞ የምሰራው ሂሳብ 6, 7, 8. The skylight on fire. 1, 2, 3. እንዳመጣቸው ነው ይጠይቀው እንደነዚህ የሚያሮጊት እንዴ 1, 2, 3, 4, 5, 6, 7, 8. Lonely girl, it's a lonely world. And baby, አቃሽ ጨረሰች በቃ እየዘፈነች መቼሽ she's walking on fire. ጭራሽ ወደ አይፓዱ አልሄደችም ጭራሽ። No. እሺ እንዴ እኛ እና እነሱ ያለንበት አራራቃችን ይህ በዚህ ሰዓት እኮ ጭቃንዳ ምናምን ላይ ነበርኩኝ። ምንድነው የሆነ ነገር የሚያመለጠን ነገር አለ ጋይስ ምንድነው? ኤኒዌይስ ለዛሬ የነበረው ቪዲዮዎቻችን እንደዚህ ሊመስሉ ነበር። ፈታ እንዳለመጥሉበት ተስፋ አደርጋለሁ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ለብዙዎች አዳርሱልኝ። በቀጣይ እስክንገናኝ ድረስ ባይ